ሰበር ዜና ነብይ እዩ ጩፋ በሐዋሳ ከተማ ልዩ መንግስታዊ አቀባበል እንዲደረግለት ለሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ ለአቶ አለማየሁ ጢሞቴዎስ 6 ሚሊዮን ብር ጉቦ መስጠቱን ማለዳ ሚዲያ ገለጸ። ነብይ እዩ ጩፋ ከመጋቢት 12 እስከ መጋቢት 14 በሐዋሳ ከተማ መስቀል አደባባይ መንፈሳዊ ኮንፈረንስ ማድረጉ የሚታወስ ሲሆን ይሁንና ነብዩ ሐዋሳ ከተማ ሲገባ የተደረገለት አቀባበል የከተማዋን ነዋሪ እንዲሁም ድርጊቱን ሲከታተል ለነበረው ማህበረሰብ ሁኔታው እንግዳ ሆኖ እንደነበርም ተገልጿል። ማለዳ ሚዲያ ባጋለጠው መረጃ መሰረት ነብይ እዩ ጩፋ የቪአይፒ አቀባበል እንዲደረግለት 6 ሚሊዮን ብር በጉቦ መልክ ለክልሉ ሰላምና ጸጥታ ቢሮ ኃላፊ ለአቶ አለማየሁ ጢሞቴዎስ አስቀድሞ ክፍያ ፈጽሟል ሲል በይፋዊ ማህበራዊ ትስስር ገጹ ሚዲያው አሰራጭቷል። ሚዲያው ሲቀጥልም አቶ አለማየሁ ጢሞቴዎስ ስልጣኑን ተገን በማድረግ ነብዩ ሐዋሳ ሲገባ ህጉ በማይፈቅደው አካውንት ከመንግስት ካዝና ወደ 2 ሚሊዮን ብር ገንዘብ ወጪ በማድረግ ለመርሃ ግብሩ ድምቀት መዋሉን ሚዲያው አረጋግጧል። አቶ አለማየሁ ጢሞቴዎስ በተለያዩ የሙስና ተግባራት ስማቸው በተደጋጋሚ የሚነሳ የክልሉ አመራር ሲሆን የብልጽግና አንደኛ መደበኛ ጉባኤ ላይም በሌብነት ይጠረጠራሉ ተብለው ከማዕከላዊ ኮሚቴ ውጪ መሆናቸው ይታወሳል። ሲዳማ ኒውስም እውነተኛ ወንጌልን በኑሯቸው ጭምር የሰበኩትን እነ ፓስተር ተስፋዬ ጋቢሶን የፈጠረች መሬት መንግስታዊ በሆነ በጀት እንደ መንፈሳዊ ሰው ሳይሆን እንደ ሀገር መሪ ከባችሁ ተቀበሉኝ የሚል ግለሰብን በገንዘብ ተገዝቶ እንደዚህ ማድረግ የክልሉን ህዝብ መናቅ ነውና በአስቸኳይ እንዲህ ባደረጉት አካላት ላይ የፌዴራል መንግስት እርምጃ እንዲወስድ ጥሪ እናቀርባለን። ሲዳማ ኒውስ፣ የህዝብ ድምጽ።